ከበላ ቆየ ለዛ ነው ምን ተቀራረጻለህ እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንዴ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምትለው ታውቃለህ ምን ያህል ዘናጭ እንደው ማ አንተ ካሞራ ቂጥ ስርቀን ሙሉ ስትዞር ብትል ኮሷን አጠለብህ አንተ የሰው ቡሌ ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናሲዝበት ነበር መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ ጥሩ ይቀልዳል አይደል ቀልድ አይደለም ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን ምሳውን ቅርፊቱን ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው ስራውን ራሱ አስቶሻል ሰዓሊ አይደለም ቀለም ቀቢ ነው ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት የምሩ ነው እንደሚያወራው ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅመ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ ለዛ ነው አስቀበው ቀለሙ ማይዝልኝ ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው ስልኩን ራሱ ተቀበለሽ በታየው ማለት ነው ሌላ ሁለት ፍቅረኛሞች አሉ ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታና አስቻለው ስጋ ቤት የሚሉ ስልኮች አሉ ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል ንገራታ ንገረኝ ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ አላስኩሽም ነበርኩ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ ከእውቀት ነፃ ነው እኮ ማሚ ከምንም ጋር አልተቀላቀለ እውቀት ከሚባል ነገር ጋር አልተነካከም ማሚ ንጹህ ማህይም ነው ጥያቄዎችን በስርዓት መልሽ ለምን የምትሳደቢው ሆይ ትልቅ ሰው አይደለሽ እንዴ ከዚህ በላይ ከላይም ከታችም ሽበት አውጥተሽ በግዴታ አላጅም ጥቁርና የታችሁን አላየህም ተከበር እንዳየሰው ቀለም አስቀበጠሽ የምትኖሪ በግድ አላራጅም ሴትዮ እንዳባመሽ እና እንዳላማመሽ ለማወቅ እሺ 30 ይቀርና 20 ጊዜ ከተደፋሽ በዛው ድፍት ብለሽ ሆስፒታል ሂጂ እኛ እንድትደፊ ነው የምፈልገው እኔ በግሌ እኔ በጊዜር በሽታ መታመምሽ በጣም አዝኛለሁ በኔ ቅጣት ታመሽ ሆስፒታል እንድትገቢ ይፈልጋለሁ ለምን ታውቂያለሽ አንቺ ግን አሁን ያማዋል የእውነት ግን ምንም ከእውቀት ጋር ያልተቀላቀልክ ንጹህ ማህይም ነህ አይደል ምንም እውቀት ጋር ቅልቅል የሌለክ በቃ ንጽት ያልክ ደደብ ማህይም ደንቆሮ ከብት አሁን በኔ የተነሳ ታመሽ አንድ ወር ሆስፒታል ብትገቢ ዝናዬ ከፍላል የማሜ ቅጣት ልጅቷን ደፋት ሆስፒታል አስገባት ተብሎ ይወራል ምናችን ነው የሚመሳሰል ፋሲካዬ እኔ ምን አውቃለሁ ማርጌ ቤቢ ፌዛችን ይሆን ቤቢ ፌሳችን ያ ሜቢ ደግሞ ምናችን እንደሚመሳሰል ማለት ነው ምናችንንም ነው የሚሉት ስሙን ልጥራው ጥሩ ማንጎ ነው የሚባለው ዋተር ሚሎን ጦት ያ አንተ ፍሬን ጥሪው እንኳን እሱን ስንት ነገር አለ የሚጠሩት እዚህ ቲክቶክ ላይ ምን ችግር አለው እሱን ነው የኔም ያንቺም ትልቅ ነው አይ የኔንም ያህልም ያንቺ ያንሳል አይደል እንዴ እስኪ አንቺ ወይ ያረተ ሲላላ ጠጋበስቲ ዛሬ ከዚህ ቢታል አልማርዬ ተኝቷል የእንቅልፍ ኪኒን አስወስደሽ ነው ወይስ ዝም ብሎ ነው የተኛው ራሱ በተፈጥሮ ቀን ስራ ስለነበርኩ በጡት መዝዣ በጣም ወጥሬው ነበር አሁን ቤት ስመጣ ዘርግፍ እንጂ እንቅልፍ ኪኒን አላስዋጥሽም ነይ በራራ የእንቅልፍ ኪኒን አለኝ ምን አውቄ ለጥ ብሏል ነው ያለ ሀሳብ እግሩን ሰቅሎ ለጥ ብሏል ስሚ ምን እያደረግሽ ነው እንዲሁ እንትን ስለ እድሜ እያወራን እንዲሁ የቀጥል ጨዋታህን አንተ ቡግማን ጉጭማ አንተ ጨልማ ጎታታ ሽማግሌ ተሹሼ ማሚ አባ አቤትማ ናፈቀኝ አብረን እንደው እናድርግ እንደው ልደፋይ ነው እንደ መጣው ተልኮ አለክ እንደ ተልኮ ይዘህ ነው እንደ መጣው ልቃሚ መራጭ ንፍጣ ኦሬዲ አሞኛል አልሽከረከርም ያዞረኛል አልኩ ካደ እኔ ማሚ ውጣልኝ ሰሞኑን ለመድኩክ ፍቅር እያዘኝ ነው ናውጣ አልፈልግም ናውጣ ደስ አላለኝም ይውጣ እንዴ ከዘው የኔ ፍቅር እያዘኝ አንተና መሙ ምስጋና የላችሁ እሙሙ ደግሞ ምንድን ምስጋና አይደለም
ታብታብ ተደርጎ አልተደረኩም። አይ ቢደረግ አይጠቅምም። ውብዬ ቴንኪው ነገሬን ንገድገበኝ አንተ ዘርሽን ላርጎ አሟልከው ወይ ተይው። ምንድን ነው ያልሽው? ተው በቃ ማሜና መሙ ምስጋና የላቸውም። ቢደረግ ጠገብኳለሁ። ፕራንክ ነው ሀቢቢ ማርያምን ፕራንክ ምን አገባኝ። ወገን መተናል፣ ዛሬም ተግማምተናል። እነሆ በበደ ቪዲዮ ተመልሰናል። አውቃለሁ በጣም ረጅም ጊዜ ከጠፋው ያው በአንዳንድ ምክንያቶች ነው። ኤኒዌይስ አካውንቴ 50,000 ሊገባ አልቻለም። 50,000 እናስገባው። ጸዲ ቪዲዮዎች ከዚህ በኋላ እንፖስታለን። እናንተ ፎሎ አርጉ፣ ሼር አርጉ፣ ኮፒ ሊንክ አርጉ። ሌትስ ጎ ወደ ቪዲዮ። ሀቢቢ ሰላም ነው? አሉ ሻባብ ነይልሽ እንሳ ካዛስ አረ ያሳስብ ልጅኝ መንገድሽ ከሆነ ብዬ ነው። አረ በኋላ ልታስከፊ። አረ አላስከፍልሽ ማለት ነይ ግቢ። እሺ ትጅው ብራስ በኋላ ይሄ ትራንስፖርት እኮ ችግር ነው። ትራንስፖርት ችግር ነው ብለህ እናንተ 100 ብር ላለመክፈል ነው። አረ አይደለም ማለት አረ እንት ሻባብ ደሞ ዝናብ እየመጣ ነው። ዝናብ እየመጣ ነው። ሰፈር ነሽ? ሰፈር ነኝ። ውሸት ነገር አለ ውሸት ነገር አረ ምን ይላል? ምን ምንድን ነው ያለው? ምን አለ? አረ ይሸተት ምን አረ ምን ሙዲያሽ ወይ ቆምሽበት ቦታ ላይ እዚህ ጋር ፋብሪካ ምናምን አለ። ሜቢ ፋብሪካዎች ምናምን አረ ባክሽ ና አረ አይደለም እዚህ ስገባ እኮ ነው ይሸተት። ጫማሽ ነው የረክተሽ ነው? አረ ምንድን ነው መረክተሽ? አረ ድም ስገባ እኮ ነው ይሸተትኛ። አይ መኪናሽ ግን ቼክ አድርጉ ለማለት ምን አለ? አረ ምንም የሚሸት ነገር የለም። አፍንጫሽ ወሬት እየሄድሽ ነው? አረ በስመ አብ ምሽኝቱ በቀረብኝ ማለት ምን ይሻቆሽ ነው? አረ በእናትሽ ምን ያውቂን ያረ እያሳጠበ መኪና አረ እኔ ማንም ብሎኝ አያውቅም። ግን የመጀመሪያ ነው የምትለው እንዴ? አረ በእናትሽ እኔ ሶሪ ግን ብራዘር ስለደረሽ ምን ሸተን ነው ትንሽ? አረ ወይ ካልሆነ እዚህ ጋር ወርጅኝ መጣኝ ሙሉድሽ አረ አልቻልኩም። አረ አውቀሽ ነው ተይ ጋር አልቻልኩም። መኪና ምናምን አለመድሽ? ምን ማለት ነው መኪና? አንተ ትላጣለህ እንዴ? አንተ በጣም ነው የሚሸተው። በእናትህ አይው ዳራ ያስናው እንዴ? አባዚ ሀይሌ እኮ ነው መንገዱ። እኔ የፈለገ ነገር ቢሆን ሰንጂ ለሞት እንዴ ከኔ ይበልጣል እንዴ? ምንድን ነው የሚሸት? አንተ ትላጣት ደሞ ትስቃለህ እንዴ? አውርደኝ እያልኩህ እንዴ? አውርደኝ። ወዴት ነው ማውርድ? እንዴት እንደሆነ አውርደኝ። ደርሰህ ትወርዳለህ። ምን አገባኝ? አውርደኝ። ምን እሺ ነው ብራዘር? ሸኝቼሽም ጓታ ያለሽ እና ልሙት እኔ ከዚህ ልሙት ባንተ ሽታ ምንድን ነው የሚሸተኝ? ምን አቀላል እየሸተተ ያለው? አረ ግማታም ነገር ነው እና አረ አይባልም ሀቢቢ ግማታም ነና መኪና እንኳን አታጥም እንዴ? ሸታታ ነው ፈጣሪ ደሞ ይስቃል እንዴ? ድደም እና ታውርደኝ እያልኩህ ያቁሙ እኮ ቆምልሻለሁ ሀቢቢ አቁሙ ምን ያህል ሰውነትሽ እየፈሰሽ ከሆነ ነገር ያ እየፈሰሽ ከሆነ ማለት አንተ ረመዳ ተጨራሽ እንዴ መግማማት ሳንስ ምንሽ ነው ባይመጣኝ እና ለምታ አቁሙ ወላሉ ፕራንክ ነው ሀቢቢ ማርያምን ፕራንክ ምን አገባኝ? ፕራንክ ነው ተላቁ ነው ምን እሺ ነው አባባ ታጠፋለች ብር የለውም ረጂ ደፋሉና እሺ እሺ ወረጂ እንዳላገኘሽ እሺ ግማታም በቃ አልኩ። አንዴ ምን እሺ ነው ሀቢቢ የገማ አንተ መኪና የገማ እሺ አባቴ እሺ ደፋሉሽ እሺ